ሰላም ትሬደሮች፣ ዛሬ ትሬዶች የነበረ ናስዳክ ላይ ረጅም ቪዲዮ ስለሆነ ከአሁን ጀምሮ ወደ 4x ስፒድ ጨምሬዋለሁ። ለዚህ ቪዲዮ ዩቲዩብ ላይ ስለሚሆን ቀስ አድርጋችሁ ማየት ትችላላችሁ። ሙሉ ቪዲዮ የ20 ደቂቃ ቪዲዮ ነው ሙሉ በሙሉ፣ ግን ወደ 4 ደቂቃ ሳንሽዋለሁ። አንድ ኮንትራት ነው የወሰድኩት። ያ ፖዚሽኑ ትንሽ ሊመስላችሁ ይችላል፣ ግን በቂ ነው። ማይ ኦፒኒየን እንደምታዩት ፕሮፊት ውስጥ ነኝ። ኦልሬዲ ፓርሻል ወስጃለሁ። እንዴት ነው ከአንድ ኮንትራት ላይ ፓርሻል የምትወስዱ ካላችሁ፣ መጀመሪያ በሁለት ስለገባው የገባውበትን ቦታ ማየት ትችላላችሁ። ቀስቱ ያለበት ማለት ነው። በዚህ ትሬድ ወደ $100 ካፕቸር ማድረግ ከተቻለ ራሱ በጣም አሪፍ ነው። ምክንያቱም ፓርሻል ወስጃለሁ ወደ $20 አካባቢ። እዚህ ጋር ክሎዝ ባረጉ ራሱ ወደ $7 ነው ማለት ነው። እንደምታዩት በጥሩ መንገድ ነው እየሄደልኝ ያለው። በደንብ ታይት ያደረኩ ነው ስቶፕ ሎስ። እስካሁን ለምታዩት ነገር ላይክ ብታደርጉ ደስ ይለኛል። ስፒዱን ዝቅ ስታደርጉ መሀል ላይ ፓርሻል መወስድበትን ስቶፕ ሎሱን የማስተካከልበትን ፖይንቶች በደንብ ማየት ትችላላችሁ። እዚህ ጋር በደንብ ታይት ያደረኩበት ምክንያት በደንብ ኤክስፓንድ አድርጓል እና ያገኘሁትን ማጣት አልፈልግም። እንደምታዩ ከዚህ ካንድል ታች ማድረግ ፈልጋለሁ፣ ምክንያቱም ከዚህ በላይ እንዲወርድ አልፈልግም። በደንብ በዚህ ላይ ኤክስፓንድ የማያደርግ ከሆነ ማኑዋሊ ነው የምዘጋው። ማኑዋሊ ወጥቻለሁ። ሪካርድ አድርጌ ተውላችኋለሁ። ስፒዱን ቀስ አድርጋችሁ ማየት ትችላላችሁ ከወጣሁኝ በኋላ ያለውን እንቅስቃሴ። በዚህ ጨርሰናል ለዛሬ። ላይክ ያደረጋችሁ ፎሎ አድርጉ።